ከዚህ በኋላ እኮ ጳውሎስ እነኛን ሰዎች ያገለግላቸውና መንፈስ ቅዱስን ይሞላሉ። በኋላ የሚሆነው ምንድን ነው? ትንቢትም ተናገሩ፣ በልሳኖችም ተናገሩ ነው የሚለው እና እነኛ ሰዎች ቅድም እንዳለ እንኳን አልሰማንም እንዳሉበት ጊዜ የሚሆኑ ነው የሚመስላችሁ? እንደዛ ነው የሚሆኑት? ምን አይነት ለውጥ ውስጥ ነው የሚገቡት? ዮሐንስም አለ እኮ እኔ አላውቀውም አላቸው፣ እኔም አላውቀውም፣ ዳሩ ግን አጠምቅ ዘንድ የላከኝ እርሱ እንዲህ ያለኝ እያለ ነው። መንፈስ ሲወርድበትና ሲኖርበት የምታየው በመንፈስ ቅዱስ የሚያጠምቅ እርሱ ነው። ለዛ ነው ጌታ ኢየሱስ ምን ያለው? እሳትን ልጥል መጥቻለሁ፣ ከነደደ ምን እፈልጋለሁ? በቃ የክርስቶስ ሐሳብ የኢየሱስ ዓላማ ልጥለው መጥቻለሁ አለ። እሳቱ ከነደደ ደግሞ ምን እፈልጋለሁ? ምን እያለ ነው? በእርሱ የሚያምኑ ስለሚቀበሉት ስለ መንፈስ ቅዱስ እኮ ነው እየተናገረ ያለው። ከተሞሉልኝ፣ ከተቀጣጠሉ ምንም የምፈልገው ነገር የለም እያለ ነው ኢየሱስ። ነገር ግን አሁን በዘመናችን ምንድን ነው እያየን ያለን? ነቢያትን በመንፈስ የሚሞሉ የሚቀጣጠሉ የሚያገለግሉትን ሰዎች አንድም ሁለትም ሌላም ሰበብ አስባብ እየተፈለገ ሰዎች እነሱን እንዳይከተሉ እንደዚህ አይነት አገልግሎት ወዳለበት ስፍራ እንዳይሄዱ ምን እንዲሉ መንፈስን እንዲያጠፉ ጸጥ እንዲሉ እንዲረጋጉ እንዲረጉ በላያቸው ላይ የሆነ ነገሮች እንዲበቅሉባቸው በኢየሱስ ክርስቶስ ስም እንደዚህ የሚያደርጉትን ወገኖች የሚያደርጉትን ቡድኖች ተደራጅተው ተዋቅረው እኛ ጋር ነው የእግዚአብሔር ፈቃድና ሐሳብ ያለው ብለው መንፈስን የሚያጠፉ በኢየሱስ ክርስቶስ ስም እንዲነሱ እንጸልያለን። አንዳንድ ደቀ መዛሙርትን ማገኘ መንፈስ ቅዱስን ተቀበላችሁ ወይ? ለምን? መቼ? ባመናችሁ ጊዜ መንፈስ ቅዱስን ተቀበላችሁና አላቸው። እነርሱም አልተቀበልንም፣ መንፈስ ቅዱስ እንዳለ እንኳን አልሰማንም በኢየሱስ ስም አሉት። ያለ መንፈስ ቅዱስ የሆነ ክርስትናን ወጣቶች እህቶችና ወንድሞች እንዴት አድርገው ነው መኖር የሚችሉት? እንዴት አድርገው ነው ሕይወታቸውን ማስቀጠል የሚችሉት? ጌታስ ፈቃዱን በእነሱ ላይ ያሳለፈ የሚችለው በየትኛው መንገድ ነው? ለዛ ነው ሮጠው ሰዎች ይህንን አይነት ነገር ውስጥ እንዳይገቡ እየሰሩባቸው ያሉት። በኢየሱስ ክርስቶስም ይህንን ምክክር፣ ይህንን ኮሚቴ፣ ይህንን ካውንስል እኔ በተንኩት አቤቱ ፍጠን ተብሎ እንደተጻፈ እግዚአብሔር ሆይ እስከ ዛሬ ድረስ ያደረጉትን ሁሉ እንኳን ቆጥረህ ታስከፍላቸው። ያንገላቷቸውን ያሳደዷቸውን በኢየሱስ ክርስቶስ ስም በመንፈስ ተሞልተው በመንፈስ ተነድተው ተቀጣጥለው የሚወጡትን በልሳን የሚናገሩትን ትንቢት የሚናገሩትን ልዩ ልዩ የሆኑትን የመንፈስ ቅዱስ ስጦታዎችን እየገለጡ የሚያገለግሉትን ሰዎች ሲያስጨንቁና ሲያሳድዱ ከመንገድ ሲያስወግዱ መንገድን በሮችን ሲዘጉ የነበሩትን እግዚአብሔር ሆይ አሁን ላይ እዚህ ደርሰዋል። ነገር ግን ከጥንት ጀምረው የመጡበትን መንገድ እያንዳንዱን ቆጥረህ እንድታስከፍላቸው በእጃቸው ላይ ያለውን ደም ዋጋ እያሉ እንዲከፍሉ እኔ ጸልያለሁ። ይህንንም ደግሞ የሚያደርገውን እጅግ የተበተውን ያመፀውን በፈቃድ ላይ የወጣውን ትውልዱን ለርኩሰትና ለአመፅ ለቅዝቃዜ እግዚአብሔር በላዩ ላይ ሳር እንዲበቅልበት እየሰራ ያለውን ወደ አመፅ እንዲወጣ ወደ አመፅ እንዲገባ ዝም እንዲል የእግዚአብሔር ጽድቅና ቅድስና መለኮታዊ ኃይሉን እንዲረሳ እንዲተው ያንን ሊያደርግ ቢያስብ እንኳን እነሱን እያሰበ አርፎ እንዲቀመጥ እየሰሩበት ያሉትን ይህንን ካውንስል በኢየሱስ ስም እኔ በተንኩት። የእስከ ዛሬውንም እግዚአብሔር እዚህ እስኪደርሱ ድረስ ያጠፉትን ከመንገድ ያስወገዱትን ያስጨነቁትን ያሳደዱትን ያፈረሱትን ሁሉ ከእጃቸው ላይ እንድትወስድ እንድታስከፍላቸው በኢየሱስ ስም ጸለይኩ። ወጣቶች ይነሳሉ። እሳትን ልጥል መጥቻለሁ አለ ጌታ። ከነደደ ዘንድ አለ ምን እፈልጋለሁ? ይህ እሳት በኢየሱስ ስም በምድራችን ላይ ወድቋል፣ ይቀጣጠላል። እያንዳንዱን ያገኛል፣ እያንዳንዱን ወጣት ያገኘዋል፣ እያንዳንዷን ወጣት ያገኛታል። ተቀብተው ይነሳሉ፣ ተቀጣጥለው ይነሳሉ። ልሳንና ኃይልን ተሞልተው እግዚአብሔር ሆይ ፈቃድና ሐሳብህን ታጥቀው በተአምራትና በድንቅ ፈቃድን የሚገልጡ ወጣቶች ሴቶች፣ ወጣቶች ወንዶች ይነሳሉ።
ነገር ግን ከዚህ በተቃርኖ ቆሙ። በዋናነት የእግዚአብሔር ወኪል በዚች ምድር ላይ እኔ ነኝ ብሎ እየተበተ ያለውን እየፋነነ ያለውን ስለምትበት ነው። አንዱ በአንድ ሳይሆን በሰባት መንገድ አንዱ እንኳን ብቻውን ስለሚመለስ በሰባትም ከፊት ይሸሻሉ ተብሎ እንደተጻፈ፣ ነገር ግን አንዱ ብቻውን እንኳን በሰባት መንገድ ስለሚመለስ ጌታዬ እናመሰግናለን። ስለ ሁሉ ክብሩን አንተ ውሰድ። ተባረክ። በኢየሱስ ስም አሜን።